ኤችን ኮረኔት ሪሲቨር ብዙ ለፍቼ ያገኘሁትን ችግር ላሳያችሁ ነው የፈለኩት። ቦርዷ ይቺ ነች። ምንድነው የምናደርገው? ሪሲቨሩ የሚሰራው ልክ በእንደዚህ አይነት አዳፕተር ነው። ይሄ አዳፕተር ሲሰካበት ምንድን ነበር የሚሆን የነበረው? ይቺ ጋር ትበራ የነበረችው ኢንዲኬተሯ ትጠፋለች። ያ ማለት ደግሞ እዚህ ላይ ሾርት አለን ማለት ነው። ስለዚህ እነዚህ ሪሲቨሮች ሁለት አይነት ነገር አላቸው። 12 ቮልቱ ወደ ሁለት ቦታ ይሄዳል። የመጀመሪያው ይቺ የምትመለከቷት አይሲ 12 ቮልት ተቀብላ ምን ታደርጋለች? ወደ 5 ቮልት አድርጋ እዚች ጋር የምትልክ ነች። ሌላኛው ይሄ 12 ቮልት ደግሞ ምን ያደርግልኛል? በዚህ በምታዩት መስመር አድርጎ በዚህኛው መስመር ጋር በዚህ መስመር አድርጎ በዚች ጋር አድርጎ ለዚች አይሲ ኢንፑት ይሆናታል ማለት ነው። ይቺ ቡስት ተደርጎ እዚህ ጋር የነበረ ኮይል አለ። ልክ እንደዚህ አይነት ኮይል እዚህ ጋር የሚቀመጥ ኮይል ነበረኝ። ምን ይሆናል? 12ቱ ቡስት ተደርጎ ከ13 እስከ 18 አይነት ቮልቴጅ በየት ይወጣል? በዚህ በኤልኤንቢው ጋር ይወጣ ነበር ማለት ነው። አሁን እዚህ ላይ ብዙ ያለፋኝን ነገር ልንገራችሁ። ሾርቱ እዚህኛው አይሲ ጋር ይሁን ወይስ እዚህኛው አይሲ ጋር የሚለውን ነገር ለመለየት መጀመሪያ 12 ቮልቴጅ ወደዚህ የሚመጣበትን ቦታ ቆረጥኩት። ይሄን ስቆርጠው 12 ቮልቴጁ እዚህ ጋር ስንሰጠው በትክክል እዚህ ድረስ ይመጣልኛል። ከዚህ በኋላ ግን ሾርት ነበረኝ ማለት ነው። ያንን ለማስተካከል ደግሞ እንደምታዩት አይሲው ቦታው በጣም አሯል፣ እግሮቹ ተቃጥለዋል። እሱን ለማስተካከል አይሲውን ካነሳሁት በኋላ ሾርቱ ስቲል አለቃለኝ። ያ ማለት ደግሞ ሾርቱ ወደዚህ አካባቢ ነው ማለት ነው። አይሲውን አንስቼ ካስተካከልኩት በኋላ 12 ቮልቴጅ ስሰጠው ሾርት የነበረበትን ቦታ በቀላሉ ኮይሉ ስር የነበረውን ነገር ላሳያችሁ። እዚች ጋር ስሰካው እዚች ጋር ተመልከቷት። እንደምትመለከቷት በደንብ ብልጭ ብልጭ ትላለች። በዛ ላይ ደግሞ ጭስ ነገር አላት። ኤልኢዲዋም እዚህ ስር ቻርጀሩ ስር እንደምትመለከቷት ብሊንክ ታደርጋለች። ያ ማለት ይቺ መስመር ላይ እዚች መስመር ላይ ሾርት አለኝ ማለት ነው። ስለዚህ ይቺን ሾርቷን ለማስለቀቅ የመጀመሪያው የማደርገው ነገር እዚህ ኮይሉ ስር መስመሩ ስለሆነ ቦርዱ ፕሪንቱ ስለሆነ ሾርት ያደረገው እዚች ስር በመግባት ሾርቷን ከቦርዱ ላይ ፍቄ ያነሳታለሁ ማለት ነው። ከዛ ውጪ ደግሞ ሁለተኛው አማራጭ እዚህ ጋር ከ13 እስከ 18 ከሆነ 15 ቮልቴጅ ወይም 20 ቮልቴጅ በመስጠት ኤልኤንቢያችን እንዲሰራ እናደርጋለን ማለት ነው። ስለዚህ ይችኛዋን በመፋቅ እስኪ ለመጀመሪያ ጊዜ ለማስተካከል እንሞክር። መለከቷት እዚች ጋር ምን አድርገናታል ማለት ነው። ይችን ቦታዋን እዚች ከምታዩት ወርቃማ ነገሩ ጋር ምን አድርጋ ነበረ ማለት ነው። ሾርት አድርጋ ስለነበረ ይችን ቦታ ፋቅናት። ይችን ከፋቅናት በኋላ ይሄንን አዳፕተር ሶርስ ስንሰጠው እዚች ጋር ብልጭታውም የለም፣ አዳፕተሩም በትክክል በርቶልኛል። አሁን ቮልቴጅ ሜዠር ማድረግ እችላለሁ ማለት ነው። በዚህ ጋር እንደምትመለከቱት በትክክል 12 ቮልቴጅ ወጥቶልኛል። ሪሲቨር እንግዲህ እዚህ አካባቢ ያለው የሲግናል አይሲ ቡስተር አይሲያችን ሙሉ ለሙሉ ዳሜጅ ስለሆነ ልናደርግ የምንችለው ምንድነው 12 ቮልት የምትጠቀሙ አንተን ይሄንን ሪሲቨር ፓወር ሰፕላይ እንጠቀማለን። ይሄ ሪሲቨር ፓወር ሰፕላይ ደግሞ 5 ግራውንድ እና 15 20 የሚያወጣ ነው። ስለዚህ እኛ የምንፈልገው ለቨርቲካል ስለሆነ 15 ቮልትን እንጠቀማለን። ከዛ ውጪ እንደምትመለከቱት እዚህ ጋር ይሄን ለግራውንድ እዚች ፍላሽ ቤቷ ጋር በየደናተ ይችኛዋ ግራውንድ ነች። ይችኛዋን 5 ቮልቴጅ ደግሞ እዚች ስር የምትመለከቷት 5 ቮልቴጅ ኮይሏ ላይ በየደነ። ከዛ ውጪ አንደኛው ለኤልኤንቢ ፓወር ነው። ይሄኛውን 15 ቮልቴጅ እዚች ስር በየደነ። ይሄን ካረግን በኋላ ሪሲቨሩ ይበራል አይበራም የሚለውን ነገር ቼክ ካረግን በኋላ ምንድነው ይችን ቦታዋን አስተካክለን ሾርት እንዳያደርግ በፕላስተር ሸፍነን ማስቀመጥ ነው። እቺ እንደዚህ አድርገን ያው ምንድነው ተባታነት ልጅ ምናምን ሆኗል። ስለራሱ ላይ ሰለክ ቀለል አድርጌ በሚመጥነው መልኩ እነግራቸዋለሁ። ተሰብስበን ማለት ነው።